ይድረሰን በደመና አባታችን ሆይ ብለን በሰማያት አሁን በሰማያት የምትወስድ በምድር የለም ወይ የሚለውን ያው ሲተረጎም አይ ስለ ክብሩ ነው ስለ ልዕልናው ነው እንጂ እሱማ በምድር በሰማይም አለ ስለ ክብር በሰማይ አለ ትባላለህ በደመና ትመሰላለህ እንደሚባል ስለ ክብሩ ነውና እመቤታችን በሰማይ ቆማ ነበር ማለቱ ክብሯ ትልቅ ነው ሲለን ቅድም አይተናል እና የእመቤታችን ክብሯ ይሄ ነው ያ ነው አይባልም። እመቤታችን ከፍጥረት የሚመስላት የለም። ብዙዎች አስበዋል። ቅድም እንዳልነው መልኳን የደረሱት ቅዳሴዋን ውዳሴዋን የደረሱት ለቅዱስ ያሬድ ስለ እመቤታችን ተናግረው እንደው በቃ ትበልጫለሽ በቃ ከሁሉ ትበልጫለሽ አይደል? አሁን ቅዱስ ያሬድ በአንቀጸ ብርሃን ላይ አንቲ ተአብይ ኪሩቤል ለብዛት አየትሆ አንቺ ከሱራፌል ከኪሩቤል ትበልጫለሽ ወሱራፌል እንደ ስድስቱ ከነጆቹ ስድስት ክንፋት ከሱራፌል ትበልጫለሽ ለምን ብትበልጠው ተብሎ የተጠየቀ ይመስላል። ራሱ ስለሚያብራራ ማለት ነው። እልክቱ ይከድኑ ገጾሙ ወእገሪሆሙ ባሪያ ትምህርተ መስቀል እነሱ በትምህርተ መስቀል አምሳል እግራቸውንና ፊታቸውን ይሸፍናሉ። ለምን ከመይድሃኑ እሳት ዘይወፅእ መለኮት ወልድኪ ከልጅሽ ከመለኮቱ የሚወጣው እሳት ምን እንዳይላቸው እንዳያቃጠላቸው። ታዲያ እሷስ አንቲ ሰቋልኪ ማይፈደደ መለኮት አንቺ የመለኮት ማደሪያ ሆይ ወኢያይኪ ነበልባለ መለኮቱ አላቃጠለሽም። ተመሰልኪ የጸባቀ ዘርኤ ሙሴ በደብረ ሲና እንዲህ ሙሴ በደብረ ሲና ያያትን እንጨት ትመስይናለሽ። ነበልባሉ ከነበልባሉ ተዋህዶ ያያትን እና በክብር እመቤታችን የሚመስላት እና ክብሯን ደግሞ ሲነግረን ፀሐይ ተጎናጽፋለች አለ። ፀሐይ ክርስቶስ ነው። ፀሐይ የተባለ ክርስቶስ ነው። ወባህቱ ለክብሩ ለተፈረጉ ለስሜ ፀሐይ ትሰርልለኩም ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ የእውነተኛው ፀሐይ ይወጣላችኋል ስለተባለ እውነተኛው ፀሐይ ክርስቶስን ተለብሰዋለች ማለት በደረቷ አቅፈዋለች፣ በጀርባዋ አስራለች፣ በማይጸኑ ይዘዋለች። በቃ እመቤታችን ይዘዋለች ለብሰዋለች ማለት ያ ፀሐይ የተጎናጸፈች ናት። ጨረቃን የተጫነች ጨረቃ ደግሞ ቅዱስ ዮሐንስ መጥምቅ ነው። ቅዱስ ዮሐንስ መጥምቅ ብርሃን ነው። ያ ማለት ጨረቃ ብርሃን የምትወስደው በፀሐይ ነው። ቅዱስ ዮሐንስ ሁሉም ነገር የወሰደው ከክርስቶስ ማለት ነው። ከክርስቶስ ነው። እንደውም ዛሬ የተነበበው ወንጌል ላይ ምን ይላል? አርኩሰ ለመርአዊ ዘይቀው ወይሰምዖ ፍስሐ ይትፌሳ በእንተ ቃለ መርአዊ ወመርአቲ። የዮሐንስ ደቀ መዛሙርት ከክርስቶስ ደቀ መዛሙርት ጋር ተከራክረው ነበር በማጥመቅ። ዳኞቹ ደግሞ አይሁዳውያን ናቸው። በአይሁድ ሸንጎ የሚከራከሩ ሐዋርያትና የዮሐንስ ደቀ መዛሙርት ተከራከሩ በማጥመቅ ምክንያት። የዮሐንስ ደቀ መዛሙርት እንዴ የእናንተ መምህር ለምን የሚያጠምቀው አሉ። ሐዋርያት ደግሞ እንዴ ማጥመቅማ የሚገባው እኛ መምህር ነው አሉ። ለምን? የእናንተ መምህር መስክሮለታል፣ ስልጣኑን አሳልፎ ሰጥቶታል። አልሰጠውም እንዴ ከዛ አይሁድ መስክሩ ሲባሉ ዳኞቹ እውነት ነው አሉ። ማጥመቅ የሚገባው ለክርስቶስ ነው። ዮሐንስማ ማጥመቅ የለበትም፣ ስልጣኑን አሳልፎ ሰጥቷል፣ ክብሩን ሰጥቷል አሉ። በዚህ ዮሐንስ ደቀ መዛሙርት ተናደዱ፣ ተበሳጩ። አሁን አይሁድ ለምንድን ነው እንደዚህ ያደረጉት? ሁለቱም ስናጣላቸው ወንጌል ትቀሰቀሳለች። ምክንያቱም እኛ ለክርስቶስ ከፈረድንለት ዮሐንስ ይበሳጫል፣ ዮሐንስ ሲናደድ ከጌታ ጋር ይጣላል፣ ጌታ ዮሐንስ ሲጣሉ ወንጌል መሰበኩ ያቆማል። ያበካኮሽን አይደል ሁሉ ነገር። አሁንም እኮ እንደዛ ነው። ገሌና ገሌ ብናጣላቸው ቤተክርስቲያን ትደክማለች። ገሌ ከገሌ ጋር ቢደክም አማንያን ይሞታሉ። በካልኩሌሽን ያው በእኛ ጊዜ አልተጀመረ ተንኮሉ ድሮም የነበረ ነው። እግዚአብሔር አምላካችን እንዲህ አይነቱን አሰራር ያስወገደ እና ዮሐንስ ደቀ መዛሙርት ምስኪን ትባቸው ተናደው ሄዱና እንዲሁ በዮርዳኖስ ማዶ አንተ የመሰከርክለት ሰው ያጠምቃል፣ ይህን ብቻ አይደለም ሁሉ ወደ እርሱ ይሄዳል አሉት። ሁሉ ለማሄድ ሁሉ ወደ እርሱ ይሄዳል። ያን ጊዜ ምን አለ ዮሐንስ? አይ ከሰማይ ካልተሰጠው እኮ ከራሱ ምን ማድረግ የሚችል ሰው የለም። ደግሞ ለዚህ ምስክሮች እናንተ ናቸው። ከኔ በኋላ የሚመጣው እሱ ከኔ ይበልጣል። እኔ ጫማውን ጠፍር ልፈታ እንኳን የማይገባኝ ነብይ ስናገር ሰምታችኋል። ስለዚህ እሱ ከፍ ይል እኔ ዝቅ ልል ይገባኛል። ምን ማለት ነው? የቅዱስ ዮሐንስ አፈወርቅ ተረጉሞ እሱ ከፍ ይል እኔ ዝቅ ልል ማለት እሱ ሊሰቀል እኔ ወደ መቃብር ሊወርድ ይገባናል ማለት ነው። አንድም ወደ እሱ ወደ ሰማይ ያደረግ እኔ ወደ መቃብር ሊወርድ ይገባናል። አንድም እኔ ላንስ ማለት እኔን አንገቴን ቆርጠው ያሳንሱኛል፣ እሱን ግን ብዙ ይሰማል። ስለዚህ ይገባል አላቸውና ዘቦቱ መርዓት መርዓዊ ውእቱ ሙሽሪት ያለችው እሱ ሙሽራ ነው። አርኩሰ ለመርዓዊ
ዘይቀውሙ ይሰሙ ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ ደስ ይለዋል አላቸው። አሁን የምንድን ነው ቆሞ የሚሰማው ደስ ይለዋል ማለት? አርኩሰ ለመራዊ ቅዱስ ዮሐንስ አፈወርቅ ይላል ቀድሞ ጫማውን ልፈታ የማይገባኝ ታናሽ ሰው ነኝ ሲል ነበር። አሁን ደግሞ ራሱ የጌታ ሚዜ አደረገ። እንዴት ነው ይላል። ቀድሞ ብሏል እኔ ጫማውን እንኳን ልሸከም የማይቻለኝ ብሎ ነበር አለ። አሁን ደግሞ ቆሞ የሚሰማው ሚዜው ደስ ይለዋል አለ እና ራሱ ከፍ ማድረጉ ነው አይደለም። ሎሌ ነኝ ቢል በእውነት የሙሽራው ሎሌዎች ደስታቸው የሚዜዎቹን ያክል አይሆንም ይላል። በደስታ ይለያያል። የሎሌው ደስታ እንዲሁ ሊበሳጭ ይችላል። እንዲህ የሰርግ መቼ አለፈልኝ ይላል። ትእዛዙ ይበዛል። ሎሌ ነዋ ውጣ ውርስ ሲባል እንዲሁ ተሰቃየን ይላል። ሚዜ ግን ከሙሽራው ጋር አብሮ ታዳሚ ስለሆነ ደስ ይለዋል እና የክርስቶስ መንገስ ወይም መታወቅ ምን ያክል እንደሚያስደስተው ለመግለጽ ሲናገር ምን አለ? ቆሞ የሚሰማው ሚዜ ግን ደስ ይለዋል። ቆሞ የሚሰማው ማለት ግን ጸንቶ የሚኖር ማለት ነው። መቆም ማለት በጽናት ማለት ነው። ሳይወድ ከእምነቱ ሳይደናቀር በጽናት በሚደርስበት መከራ አንገቱ ሲቆረጥ ሲታሰር በአምላኩ በእምነቱ ጸንቶ መኖር ማለት ነው እና ቆሞ የሚሰማው ግን ደስ ይለዋል እና ሁሉ ያገኘው ከክርስቶስ ከሰማይ ካልተቀበለው በቀር ማለት ክርስቶስ ሰማያዊ ነው፣ ዮሐንስ ደግሞ ምድራዊ ነው። ምድራዊ የተቀበለውን ነገር በሙሉ ያገኘው ከየት ነው? እኔ ጥምቀቱን ብቀበል ከጌታዬ፣ ክህነቱን ብቀበል ከጌታዬ፣ ብሕትውናውን ብቀበል ከሱ፣ ዝናውን ነቢይነቱን ባለኝ ከሱ፣ ከኔ የሆነ ምንም የለም። ሁሉ የማን ነው? የእሱ ነው። ስለዚህ ጨረቃ ብርሃኗን ከፀሐይ እንደምትወስድ ጨረቃ የተባለ ዮሐንስ ነው። ዮሐንስም ሁሉንም ጸጋውን ያገኘው ከማን ነው? ከክርስቶስ ነው ማለት ነው። ከክርስቶስ ነው እና ጨረቃን በእግሯ የተጫማች ማለት ደግሞ ዮሐንስ ገና በማኅፀን ሆኖ የሰገደላት ማለት ነው። ጨረቃን መጫማት ማለት ዮሐንስ እሱ የሚያበራ የማይጠፋ ብርሃን ነው። ስለዚህ የተባለው የሚበራ የሚያበራ ብርሃን ነው አልተባለም፣ የሚያበራ ነው እና ዓይኖቻችን ብርሃን ይባላሉ ይላል ቅዱስ ዮሐንስ አፈወርቅ። ግን በጨለማ ብንገልጣቸው አያዩም። ምክንያቱም ብርሃኑ ከሌለ ማየት አይችሉም። እና ዮሐንስም ብርሃን የተባለው በብርሃኑ በክርስቶስ ነው። ብርሃን ዘበአማን ዘያበርህ ለኩሉ ሰብእ የተባለ እሱ እና ጨረቃን የተጫማች 12 የከዋክብት ተዳክማ በሰው ላይ የደፋች ማለት 12 ሐዋርያት ያከበሯት የዘመሩላት ወይም ከ12ቱ ነገደ እስራኤል የተውጣጡ የተገኙ ምዕመናን የሚያወድሷት እሷ በሰማይ ቆማ ነበር፣ ክብሯ ታላቅ ነበር ይልና ያቺን ሴት ልትወልድ ምጥ ተይዛ ነበር። አሁን እመቤታችን ምጥ ተይዛ ነበር የሚለው መከራዋን ወደፊት ያለው መከራዋን የሚያሳይ ነው እንጂ ሳታምጥ ወለደች፣ ምጥም ሲያገኛት ወንድ ልጅ ወለደች ነው የሚወሳው እና መከራዋን ሲናገር ነው። በአንጻሯ ደግሞ 7 ቀንዶች አሉት አንድ ዘንዶ ከፊቷ ቆሞ ነበር ይላል። ያቺን ሴት በወለደች ጊዜ ሕፃኗን ሊበላ በፊቷ ቆመ። ነገር ግን ያቺ ሴት ያው 3 ዓመት ከ6 ወር 1260 ቀን ይላል በቁጥር 1260 ቀን የምትሸሸግበት ወደ በረሃ ሸሸች ይላል። ሌላው ደግሞ ያቺ ሴት አንድ ዘመናትን የዘመን እኩሌታ ብሎ ሁለቱም መንገድ ይገልጠዋል። እዚህ ዮሐንስ 12 ላይ በሁለት መንገድ 3 ዓመት ከ6 ወር መሰደዷን የሚነግረን በቁጥር ለግቶ 1260 ቀን ወይም ደግሞ ዝቅ ይልና ደግሞ አንድ ዘመናትን የዘመንን እኩሌታ አንድ ዘመን አንድ ዓመት ዘመናት 2 ዓመት የዘመን እኩሌታ መንፈቅ የምትሸሸግበት ወደ በረሃ ሸሸች ይችላል እና ምድሪቱ መረዳቻት ብዙ ጣለ አልቻለም። ስለዚህ አመለጠችው ይላል። ባጭሩ እዚህ ላይ ያለው አመለጠችው ይላል። ሐሳቧን ተሳካለት። ስለዚህ ዘንዶ ተቆጣ ይላል። አሁን ሴቲቱን መብላት ባልቻለ ጊዜ ዘንዶ ተቆጣ፣ ተበሳጨ። ወተማ ውእቱ አርዌ ወሆረ ይጽቆሙ ለእለ ተርፉ ውሉዳ። ያም ዘንዶ ተቆጥቶ ከዘሯ የቀሩትን ሊዋጋ ሄደ። እርሳችን ዘንዶ ምን አለ? ተቆጥቶ ወዴት ሄደ? ከዘሯ የቀሩትን ምን ሊዋጋ ሄደ። በአሸዋ ላይ ቆመ። ምሽጉ አሸዋ በአሸዋ ላይ ቆመ ይላል። ስለዚህ እመቤታችን ቅድስት ድንግል ማርያም ያው ተሰደደች። በስደቷ ረሃብ፣ ጽም፣ ብዙ መከራ ደረሰባት። ግን
የተሰደደችበት ዓላማ ተሳክቷል፣ አሸነፈች። ዘንዶ ሕፃኑን መብላት ክርስቶስን መግደል ባልቻለ ጊዜ ተናደደ፣ ተበሳጨ፣ ተቆጣ። ከዘሯ የቀሩትን የጌታ የኢየሱስ ምልክት ያላቸውን ሊዋጋ ሄደ። ይህ ብበሩ ማንም ማለት ነው። ሰይጣን የሚዋጋው ሁሉንም አይደለም፣ ሰው ሁሉ አይዋጋም። የክርስቶስ ምስክር ያላቸውን ስሙን የያዙትን በስሙ የተጠሩትን ከዘሯ የቀሩትን፣ ዘሯ የተባለ ደግሞ ክርስቶስ የክርስቶስን ተከታዮች ክርስቲያኖችን ሊዋጋቸው ሄደ። በአሸዋም ላይ ቆመ። ስለዚህ አሁን እመቤታችን የተሰደደች ያሆነች የሚለው ሳይሆን እኛ ዛሬ ውጊያ ያለብን ጦርነት አለብን፣ ይወጋል። ስለዚህ መመከት ያስፈልጋል፣ መመከት ያስፈልጋል። ከዘሯ የቀሩትን ሊዋጋ ሄደ፣ በአሸዋ ላይ ቆመ። ስለዚህ ክርስቲያኖችን ይዋጋል እስከ ዓለም ፍጻሜ ድረስ። ይህ ውጊያ አይቆምም። ለዚያ እኮ ነው ጌታ በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ፣ መከራ አለብን። አሁን መከራ በደረሰብን ጊዜ ተጦናል ብሎ ተስፋ መቁረጥ አይገባም። ተስፋ መቁረጥ ማጉረምረም አይገባም። እግዚአብሔር ተጦናል አልተወንም። መከራ ውስጥ መግባት በመከራ ውስጥ ማለት እኮ ከእግዚአብሔር የመለየት ምልክት አይደለም። እመቤታችን ርቧት አይደለም። እመቤታችን ተራበች ስንል እኮ በጀርባ እንጀራ ስራ ማለት ነው። ክርስቶስ እኮ ነው እንጀራ ስራ ተራበች፣ ውሃ ስራ ተጠማች። እስራኤልን አንድ ስንዝር ከመሬት ከፍ አድርጎ የደመና ስጋጃ እያነጠፈ ለ40 ዓመት የመራውን ንጉሥ በጀርባው አዝላ እሾህ ወቅቷታል፣ እንቅፋት መጥቷታል። ስለዚህ መከራ ማግኘት በመከራ ውስጥ ማለት በመከራ ውስጥ ማለት እግዚአብሔር ስለተወን ወይም ከእግዚአብሔር የመለየታችን ምሳሌ ወይም ምልክት አይደለም። ከመከራ በኋላ ክብር አለ እና መጽናት ያስፈልጋል። ከዘሯ የቀሩትን ሊዋጋ ሄደ። በዓለም ሳለብን በዓለም ሳለ መከራ አለ። ዝም ብሎ አይደለም። የተዘወቁኬ ለእንደ ቀትሉ ሥጋክሙ ወለነፍስክሙ ሰይፍ ሙቀት ይሎታል። ሥጋን የሚገርሙትን አትፍሯቸው፣ ነፍሳችሁን መግደል አይቻላችሁም ብሎ ያስተማረው ዝም ብሎ አይደለም። ጦርነት አለባችሁ፣ ፍዳ አለባችሁ፣ ሥጋ ያለባችሁ፣ መከራ አለባችሁ። ዲያብሎስ ስለእናንተ አይተኛም። በዙሪያችሁ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል የተባለ የሚውጠውን ፈልጎ በዙሪያችሁ እንደሚያገሳ አንበሳ ይዞራልና እናንተም ደግሞ ንቁ ተብለናልና ይሄ የሚገርማችሁን አትፍሯቸው ሲባል ገዳዮች አሉ። የቆመው ደግሞ በአሸዋ ላይ ነው። በመላይ በአሸዋ ላይ እና አሸዋ ዮሐንስ አፈወርቅ ተርጉሞ ምን ይላል? አሸዋ ቀዝቃዛ ነው ይላል። ቀዝቃዛ ነው እና አይምሯቸው በቀዘቀዘ በዓላውያን ሰዎች ላይ ነው የሚያድረው። አይምሯቸው በቀዘቀዘ ሙቀተ መንፈስ ቅዱስ በተለያቸው ሰዎች ላይ ያድራል። ያመኑትን ያስክዳል፣ የጸኑትን ይገድላል፣ ያቃጥላል፣ ያሰድዳል፣ በረሃብ በዝም ይገድላቸዋል፣ ያሰቃያቸዋል፣ ያስጨንቃቸዋል። አሸዋ ቀዝቃዛ ነው። ሙቀተ መንፈስ ቅዱስ የተለያቸው ሰዎች ለምሳሌ ይጠቀማል። ሁለተኛ አሸዋ ከባድ ነው። አሸዋ ምንድን ነው? ከባድ ነው። ልቡናቸው በከበደባቸው ሰዎች ላይ ያድራል። ሰው ልቡ ከከበደበት ምድራዊ ነገር ነው የሚያስበው። ጌታችን አንድ የተነገረ ነገር አለ በሉቃስ ወንጌል ምዕራፍ 20 ቁጥር 35 ላይ ነገር ግን አለ ልባችሁ በመብልና በመጠጥ ስለ ትዳርን በማሰብ እንዳይከብድባችሁ እንዳይልባችሁ። ሰው ሰማያዊ ሕይወትን ወይም ሰማያዊውን ሀገር መርሳት ከጀመረ በቃ የዚህ ዓለም ቆይ ይከብድበታል። የሚያስበው የሚያቅደው በሙሉ ስለመብላት፣ ስለመጠጣት፣ ትዳር ስለመያዝ፣ ንግሮ ስለማትረፍ በቃ ሌላ ነገር አይታሰበው። ያ ማለት ልቡናው ከበደበት። ስለዚህ ሰይጣን የሚያለው ልቡናቸው በከበደባቸው ሰዎች ነው። አሸዋ ከባድ እንደሆነ ልቡናቸው በከበደባቸው የዚህ ዓለም ሀሳብ በተጫናቸው ሰዎች ላይ ያድራል። ሁሉ ጊዜ በቃ የሚያስቡት ስለ ምድራዊ ወዳቸው አምላካቸው እያቸው ወዳቸው አምላካቸው ክብራቸው፣ መኖራቸው፣ ሀሳባቸው ምድራዊ ያሉ ሰለጠን ላደግ ያሉ ሰዎች ክብራቸው ነው እንደ ግብ የሚቆጥሩ ናቸው። ይህ የዚህ ዓለም ሀሳብ እኔ አንድ ወቅት በማርቆስ ቴሌቪዥን ነው የመቄዶንያ መስራች ዶክተር ቢኒያም ስለ አሜሪካኖች የተናገረው ነገር አለ። እንደ አሜሪካ ሀገር መንግስት የሞተ የለም ብሎ የተናገረው ማለት ነው። አንድ ግዴታ የለም
መብት አንድ እንኳን ግዴታ የለም። ስለዚህ መብት ሰዎች እርስ በርስ መጋባታል መብታቸው ነው። እንደዚህ መብታቸው ነው። እነሱን ማክበር አለብን። የዚህ ዓለም ሀሳብ ብቻ የተጫናቸው ማለት ነው። ሌላ ነገር አያስቡ። ሀሳባቸው ምድራዊ ነው። ስለ ምድር ሀሳብ ብቻ ነው። ይሄ እኮ ነው በመጽሐፍ እኮ ተከልክሏል አይቀበሉም። ሀሳባቸው ምን ስለሆነ ምድራዊ እና ሰይጣንን የሚያለው የሚዋጋት ቤተክርስቲያንን በእነዚህ ሰዎች አድሮ ነው። ሀሳባቸው ምድራዊ በሆነ ሰዎች አድሮ ይዋጋል። በአሸዋ ላይ ቆመ ማለት ልቡናቸው በከበደባቸው ሕሊናቸው በቀዘቀዘባቸው ሰዎች አድሮ ይዋጋል። ከዘሩ አይቀሩትን ሊዋጋ ሄደ። ስለዚህ ዛሬ ውጊያ አለ ማለት ነው። ከዚህ ውጊያ አለ። አሸዋ ላይ ቆሟል። ምሽጉ አሸዋ ነው። አሸዋ ደግሞ አልባን ነገሥታት ናቸው። የዚህ ዓለም ፍቅር ያሳበላቸው ሰዎች ናቸው። ሕሊናቸው የቀዘቀዘባቸው ሰዎች ናቸው። ሙቃነ መንፈስ የተለያቸው ሰዎች ናቸው። በእነዚህ አድሮ ሊዋጋ ሄደ። በአሸዋ ላይ ቆመ። ስለዚህ ምን እናደርግ? ሁኑ እንከ ጠቢባን ከባሕረ ምድር ወውሃነ ከመ ርግብ፣ እንደ እባብ ብልሆች እንደ ርግብ ደግሞ የዋሆች ሁኑ። ይሄንን ጥበብ መያዝ ያስፈልጋል። አሁን እመቤታችን እንደተራበች እኛ ብንራብ ችግር ነው አይደንቀን? ስደት ክርስቶስን ተሰደደ። ለምን ተሰደደ? አዳምን ከተሰደደበት ሊመልሰው፣ አዳምን ከስደቱ ሊመልሰው። ለምን ተራበ? የአዳምን ረሃብ በነፍሱ ሊቀይርለት እና ለካሳ ነው። ስለዚህ እኛ መከራ ቢያገኘን አናጉረመርምም፣ እግዚአብሔር ከእኛ ጋር እንደሆነ አንጠራጠርም። ስለዚህ እንደ እባብ ብልህ ሁኑ ሲል በእውነት የእባብን ብልህነት አባቶቻችን ይተረጉማሉ። እባብ ሌላውን ሰውነቱን ለግርፋት አሳልፈው ቢሰጥ ጭንቅላቱን ግን ይከለክላል። በሻለ መጠን ራሱን ይጠብቃል እና ሰው የፈለገ መከራ ቢደርስበት ራሱን ክርስቶስን ግን መተው የለበትም። እምነቱን መካድ የለበትም። ሰው እምነቱን የተወለት ነው የሚሞተው። እባብ ራሱን የተሞታለት እንደሚሞት ሰው የካደለት ይሞታል። ዘያምን በወልድ ወሕይወት ዘላለም ይላል አይደለም? በወልድ ያመነ የዘላለም ሕይወት፣ ያላመነ ግን አሁን ተፈርዶበታል። መቼ? በቃ ብቻ የፍርድ ቀን አይጠብቅም። ያላመነ ሰው እምነት የሌለው ሰው አሁን ተፈርዶበታል። ምክንያቱም ምንም ነገር ማድረግ ቢቻል በእምነት ነው። ቢጾም ቢጸልይ ንስሐ ቢገባ ሥጋው ደሙን ቢቀበል በእምነት ነው እና ራስን ጠብቅ፣ እንደ እባብ ራሳቸውን ጠብቁ። በእምነታችን መጽናት ያስፈልጋል። መከራ ሊደርስ ይችላል። ከዚያም ከዚህ ከቀኝ ከግራ በመከራው አለመዛል፣ አለመሸነፍ፣ አለመድከም እግዚአብሔር በመከራው ከመርከቡናቸው ይሰውራል። ስለዚህ እንደ እባብ ሁኑ ማለት ያለ። ሌላው የእባብ ብልህነቱ ይላል ውሃ ሲጠጣ መርዙን አስቀምጦ ይጠጣል። እኛም ከእግዚአብሔር ጋር ስንጸልይ ስንገናኝ ስናስቀድስ ቂምን በቀልን የጥላቻን አስወግደን መሆን አለበት። ይሄ ሌላው እባብ ራቁቱን የሆነ ሰው አይጣላም ይላል። እናንተን ምክንያት አድርገው የሚጣሉበትን ምክንያት አሳጡ ማለት ነው። ምክንያት አትስሩ፣ ምክንያት አትክፈቱ፣ በቃ አትክፈቱ። የተሃሩ ፍኖተ ለሰይጣን አይደለም ለሰይጣን መንገድ አለመስጠት እና እናንተን የሚጣሉበትን ስራ አትስሩ ሲል ነው እና ብዙ የሚታተታለ። ሌላው ግን እባብ ብልህ ነው የሚባለው ሲሸመግል 40 ቀን ይከለከላል ከምግብ ከውሃ ይጾማል። ሲጾም ያ የከበደው ሰውነት ይወድቅበታል። እናንተም ጾሙ፣ በጾም በጸሎት ኃይለ አጋንንትን ጸባ አጋንንትን ማሸነፍ ማድከም ይቻላል እና እንደ እባብ ብልሁ እንደ ርግብ የዋህ ሁኑ ማለትም ርግብ በጣም ብዙ የሚባልላት ነገር ቢኖርም ርግብ ግን በጣም የዋህ የሚያስብላት ቢደበድቧት፣ እንቁላሏን ቢያፈርጡባት፣ ጫጩቶቿን ቢገሉባት ቤቷ ካልፈረሰ በስተቀር ሰፈሩን ለቃት እዚያው ነች። እናንተ የክርስትና ሕይወት ስፍላችሁን አትተው፣ ከቤተክርስቲያን እንዳትጠፉ፣ ከቤተክርስቲያን እንዳትርቁ፣ ከሃይማኖት እንዳትርቁ፣ ከነበራችሁበት የክርስትና ሕይወት እንዳትርቁ ተጠንቀቁ ሲል ነው እና እኛም እመቤታችን መከራዋን ስናስብ እመቤታችን በድል ተነቀዋለች። እኛ ደግሞ ፈተና አለብን። ፈተናውን እንድንወጣ የእመቤታችን አማላጅነት ይርዳን። የእባብን ብልህነት